And because of this shooting, the Department of Homeland Security paused the Diversity Visa Lottery program for immigrants. ከወትሮ በተለየ አዳዲስ ነገሮችን ያካተተው ማለትም የ$1 ክፍያ ግልጽ ሆኖ ባይነገርም የፓስፖርት አስፈላጊነት ሲገለጽ የነበረው ዲቪ 27 ሎተሪ በሚገርም ምክንያት ተቋርጧል። And this morning in a major fallout from the Brown University shooting, the Trump administration በዲቪ 2017 ወደ አሜሪካን የመጣው ፖርቹጋላዊ ክላውዲዮ ቫላንቴ በብራውን ዩኒቨርሲቲ 2 ሰዎች በመግደልና 9 ሰዎች ላይ ደግሞ ጉዳት በማድረሱ ምክንያት የአሜሪካን ዲቪ ሎተሪ ተቋርጧል። ይህ እገዳ በቋሚነት ነው ወይስ ለጊዜያዊ ነው የሚለውን የብዙዎችን ጥያቄ ቢቢሲ እንዲህ ሲል ገልጾታል። በብራውን ዩኒቨርሲቲ ላይ ጥቃቱን ፈጽሟል የተባለውና ሐሙስ ዕለት ሞቶ የተገኘው ፖርቹጋላዊ በ2017 ዲቪ ሎተሪ አሸንፎ ግሪን ካርድ ያገኘ ሲሆን እናም የሀገር ውስጥ ደህንነት ጸሐፊ የሆነችው ክርስቲ ኖም እንደዚህ ቃል በቃል ተናግራለች። በዚህ አስከፊ ፕሮግራም ምክንያት አሜሪካውያን እንዳይጎዱ በሚል ምክንያት በትራምፕ ትዕዛዝ መሰረት የቪዛ ፕሮግራም ለጊዜው እንደሚቋረጥ ገልጸዋል። ልብ ብላችሁ ካያችሁ እገዳው የተደረገው ለጊዜው እንደሆነ ተገልጿል። በተጨማሪም ቢቢሲ እንዲህ ሲል የቀጠለ ሲሆን የአሜሪካን ባለስልጣናት ተጠርጣሪው የ48 ዓመቱ ክላውዲዮ ቫላንቲን በዚህ ሳምንት መጀመሪያ ላይ የማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ፕሮፌሰርን ገድለዋል ብለው እንደሚያምኑ ገልጸዋል። የዲቪ ሎተሪ ፕሮግራም በአሜሪካን ዝቅተኛ የስደተኝነት ሬት ላላቸው ሀገራት ዜጎች በየዓመቱ 50,000 ቪዛ ይሰጥ እንደነበረ ቢቢሲ ገልጿል። እናም አሁን ላይ እገዳውን ተከትሎ በሶሻል ሚዲያ ትክክለኛ ያልሆኑ መረጃዎችን የሚያሰራጩና የሚያጭበረብሩ ስለሚኖሩ የአሜሪካን ኦፊሻል ዌብሳይት እና ታማኝ የሚዲያ አካላትን ሳታረጋግጡ ምንም አይነት ውሳኔ እንዳትወስኑ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዲሁም ቪዲዮ ይጠቅማችኋል ብላችሁ ለምታስቡ ሁሉ ሼር ማድረግ እንዳትረሱ።